بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى وتنشر الدواوين وتنشر يسترجل وين دمو تنشر تفتح لقارئها إلى أنبابي وتشاتشو يكفتالو بهلتم تترجموال وتنشر ملو تفرق ويمدمو تفتح لقارئها تفرق يعني الذي يا سوّج ولا يجانن سو يا سرا مصحفو ይበተንና ይሰጣዋል ነው ይበታተናል ለእያንዳንዱ ሰው ይከፋፈላል ወቱንሸር ይከፋፈላል ይሰጣል ለእያንዳንዱ ሰው ደዋዊን የሚባለው ዲዋን ማለት መዝገብ ማለት ነው ደዋዊን መዝገቦች ማለት ነው ያም የሰዎች ስራ የተጻፈበት መዝገብ ማለት ነው ይከፋፈላል ለእያንዳንዱ ሰው የሥራ መዝገቡ ይሰጣዋል ወይም ተከፋፍሎ ሲያበቃ ያለውን ትንሸር ብለን ካል እየተከፈተ እንዲቀራው ይደረጋል እንደዚህ ከፍቶ ማንበቡ ነሽር ይባላል ማሰራጨቱም ነሽር ስለሚባል ማለት ዞሮ ምን አለ وهي صحائف الاعمال وهي دواوين ማለት እርሷ صحائف الاعمال የሥራዎች ገጾች ናቸው ይላል የሥራዎች ገጾች ናቸው ማለት ሥራዎች የተከተቡባቸው ወይም የተጻፉባቸው ገጾች ናቸው كلا بل تكذبون بالدين وإن عليكم لحافظين كراما كاتبين وإن أنت لاي تتباباقي ملائكة جالو كراما يتكبروا كاتبين صحافتي هونو بلوال እነዚህ መላእክቶች ምን ያደርጋሉ ማለት ነው የሰውየውን ስራ ይመዘግባሉ ይጽፋሉ ይሄ እያንዳንዱ የተጻፈው ስራ ልክ ከተለያየ ፋይል ጋር የሰውየው ዶክመንት እንደሚያያዘው ከአንገቱ ጋር ይያያዛል ብለው ዛሂራን የሚታይ ነገር ምንም የለም የቂያማ ቀን ግን ከአንገቱ ላይ ይወጣለታል ይሄ የተከተበው ምኑ صحائف الأعمال የሥራዎች መዝገብ وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا يملوهم أنت صوت المسلم من إلى القتلو فآخذ كتابه بيمينه مصحفون بكنيوم يوسدال وآخذ كتابه بشماله مصحفون دمو يراسون يسرا مصحف ማለት ነው بشماله በግራው የሚወስዳለ من وراء ظهره كظهر كجرباው ኋላ ሲባል ፊቱን አዙሮ ማለት ፊቱን አዙሮ መጽሐፉን የሚቀበል የሚሰጣው አለ ነው كما قال سبحانه وتعالى الله سبحانه وتعالى اندالو وكل انسان اي ان سو كلهم سو الزمناه طائره في عنقه الزمناه اسيزنوال طائره اطاون فانتاون في عنقه انغتل ونخرج له يوم القيامه يقياما كان እናወጣለታለን كتابا صحفا
የተጻፈ የሆነ ጽሁፍ ነው ኪታብ ማለት መጽሐፍ ማለት እኮ የተጻፈ ጽሁፍ ማለት ነው መጽሐፍን እናውጣለታለን የሚለው يلقاه ያንን መጽሐፍ ያገኘዋል መንሹራ የተከፈተ ሲሆን ያገኘዋል ይባላልም اقرأ كتابك መጽሐፍህን አንብ የሥራ መዝገብህን كفى بنفسك اليوم عليك حسيبا كفى بنفسك اليوم ዛሬ በራስህ በቃ ባንተ ላይ መርማሪ መሆን በራስህ በቃ ማንንም አይመረምርም ራስህ አንተን ራስህን ትመረምራለህ ለዛ ነው بعض السلف من بلغ لقد انصفك من جعلك حسيبا على نفسك ይሄን ያክል ላንተ መልካም ይሰራልህ ራስህን ተሳሰብ ብሎ የራስህን የመተሳሰብ ጉዳይ ወዳንተው የተወ ጌታ አላህ Subhanahu Wa Ta'ala ምንም አልበደለህም ይላል ትክክል ሰውየው በሌላ ሰው እከሌ ይተሳሰብህ ቢባል ያ ይተሳሰብህ ተብሎ ወደሱ ይህ ሰው የተሰጠበት ሰውዬ ሊበድለው ይችላል በሚባል ይሰጋ ይሆናል ግን ራስህን መርምር ከተባለ አንድ ሰው ሊመረምር የሚችለው ለራሱ እያዳላ ነው ራስህን መርምር ባያዳላ እንኳን ምንም አንዲትም ነገር ያልሰራው ነገር እንዳይከተብበት በደንብ አድርጎ መመርመር ይችላል ለዚህም አላህ Subhanahu Wa Ta'ala ራስህን መርምር ብሎ ወደ ራሱ ምርመራውን ያስጠጋለታል ማለት ስለዚህ አላህ የሰው ልጆችን በጣም አድርጎ መልካምን ውለታ ውሎላቸዋል እዚች ጋር ደገም እናርጋትና የቂያማ ቀን ከሚከሰቱ ነገሮች ውስጥ ነው አሁን በዝርዝር እየገባ እየተናገረ ያለው የቂያማ ቀን የሚከሰቱ ነገሮችን ማወቅ የሚቻለው በከንቱ እንዲህ ሊሆን ይችላል በሚል ሐሳብ አይደለም እንደዛ ሳይሆን አላህ Subhanahu Wa Ta'ala ከተናገረው በመነሳት ቁርአን ላይ እንዲሁም ነብዩ መሐመድ አለይሂ ሰላቱ ወሰለም በሐዲሳቸው ላይ ከተናገሩት በመነሳት ነው ትላንት እንዳሳለፍነው የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች በአጠቃላይ ከወህይ የመነጩ ናቸው ኢንሁ ኢላ ወህዩን ዩሃ ታዲያ ምንድነው ለማንጸባረቅ የተፈለገው የሰው ልጆችን አላህ ሲተሳሰባቸው ምንም ሳይተሳሰብ እኮ አላህ ነገሮችን የሚያጌታ ስለሆነ አንተ ወደ ጀነት ገባ አንተ ደግሞ ጀሃነም ገባ ማለት ይቻላል ለምንድነው አላህ Subhanahu Wa Ta'ala የሚተሳሰበው የሰው ልጆችን ተብሎ ከተጠየቀ የሱን የአላህን Subhanahu Wa Ta'ala ፍትሃዊነት የአላህን Subhanahu Wa Ta'ala ጠልቆ አዋቂነት የበለጠ የሚያስገነዝብ ሰፊ ነገር ስለሆነ ነው ይሄ እያንዳንዱ የተጻፈው ጽሁፍ እንደገናም ደግሞ በዛ ሰዓት ላይ በምርመራው ላይ የሚደረገው የአላህ Subhanahu Wa Ta'ala ፍትህ ስላለን ያን ለማንጸባረቅ የአላህን Subhanahu Wa Ta'ala የሱን የምስጉንነትን ሙሉነት የፍትሁን ሙሉነት የራህመቱን ሰፊነት እንዲሁም የንግስናውን ትልቅነት የሚያንጸባርቅ ስለሆነ አላህ Subhanahu Wa Ta'ala በዚህ አይነት መልኩ የሰው ልጆች እንዲመረመሩ የሱ ውሳኔ ሆኗል ትላንት ያሳለፍነው ተድኑ ሚንሁም ሸምስ ነው ፀሐይ ከነሱ ትቀርባለች ወይልጅሙሁም العرق በጥፋታቸውም ያክል የነሱ ላባቸው ያሰጥናቸዋል وتنصب الموازين ሚዛኖችም ይቆማሉ መልካም ስራዎችም ይመዘናሉ መልካም ስራው የደፋለት ሰው
ከመልካም ስራዎችና መጥፎ ስራዎች ይመዘናሉ መልካም ስራዎቹ ያመዘኑለት ሰው የጀነት ይሆናል መልካም ስራዎቹ የተመዘኑበት ሰው ወይም ደግሞ ወንጀሉ ያመዘነ ማለት ነው ይሄ ሰው ደግሞ ያው የከሰረ ነው የሚሆነው ይሄ ነው ይሄ ይከስራል ብሎ ማለት ይሄ የሚሆነው ካፊር ከሆነ ሙናፊቅ ከሆነ እስልምና ትክክለኛው እስልምና በልቦና ውስጥ የሌለ ከሆነ ሶላት የማይሰግድ ሰው የመሳሰለ ዑለማዎቹ ካፊር ነው ብለው ያሐከሙበት ማለት ነው የዚህ አይነቱ ከሆነ መውጫም የለውም አንዴ ከገባ ማለት ነገር ግን የዚህ አይነት ሳይሆን ከቀረና ደግሞ ትልቁ ኩፍር ውስጥ ካልወደቀ አንድ ሰው ትልቁ ክህደት ውስጥ ካልወደቀ ትልቁ ሽርክ ውስጥ ካልወደቀ በተለያየ በሆነ ወንጀሎች ይሄንን ሰርተሃል በሚል በሰራቸው በሆኑ ወንጀሎች ጀሃነም ውስጥ አላህ Subhanahu Wa Ta'ala ካስገባው የሆነው ምንድነው በሰራው በሆነ ወንጀሉ ይቀጣና ኢማኑ ካለ ተውሂዱ ካለ የሚወጣበት ሁኔታ ነው ያለው ይሄ ግልጽ ነው ማለት وتنشر الدواوين وهي صحائف الأعمال ብለናል ዛሬ ኪታቦች ይሰራጫሉ ነው የሥራዎች መዝገብ የሆኑት የሥራዎች የተጻፈባቸው ገጾች የሆኑት እነዚህ የአንድ ሰው እንግዲህ ስራው የሚያበቃበት ጊዜ አለኩ መቼ ነው መከተብ የሚያቆም ልክ ሰውየው ሲሞት መከተብ የሚያቆመው መላእክቶቹ መጻፋቸውን የሚያቆሙት ሰውየው ሲሞት ነው ሰውየው ሲሞት ያው ተጠቅልሎ ይቀመጥለታል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የአንድ ሰው ስራ እንደሚቋረጥ ነው የተናገሩት ልክ ሲሞት إذا مات ابن آدم انقطع عمله إلا من ثلاث ሶስት ነገር ሲቀር የአንድ ሰው ስራ በአጠቃላይ ይቋረጣል ሲሞት ብለዋል ይሄ እንደዛ ነው فآخذ كتابه بيمينه يزالታ ደግሞ የቂያማ ቀን የሱን ኪታቡን በቀኙ የሚወስዳል وآخذ كتابه بشماله ኪታቡን በግራው የሚወስዳል በቀኝ የሚወስደው ሙእሚን የሆነ ሰው ነው በግራው ወይም ደግሞ من وراء ظهره ይላል በግራው ወይም ከበስተጀርባው ይላል ከበስተጀርባው ይወስዳል በግራው ወይም ከበስተጀርባው የሚወስደው ደግሞ ካፊር የሆነ ሙናፊቅ የሆነ ሰው መላእክቶቹ የሱን ፊት ማየት ስለሚያስጠላቸው ፊትህን አዙር ይሉትና ወይም ፊቱን አዙረውት እየተቀጣ ያለ ሰው ስለሆነ በግራ እጁ ይሰጠዋል ፊቱንም አዙሯል በግራ እጁ ነው የሚቀበለው በቀኝ እጁ አይደለም በግራ እጁ መቀበሉ የከስረ ሰው መሆኑን ነው የሚያሳየው ግራ እጁ በሰውነቱ ውስጥ ነው የሚያሳልፉት ነው በአንዳንድ ዘገባዎች እንደመጣው አላህ ይጠብቀን እንደዛ ነው وكل إنسان كلهم سو ألزمناه طائره يسنكو يطعون سراون ነው የተፈለገው في عنقه አንገቱ ላይ አስይዘነዋል ونخرج له يوم القيامة كتابا የቂያማ ቀን እንግዲህ ኪታብ እናወጣለታለን يلقاه منشورا የተከፈተ ሲሆን የሚገናኘውን ሰውየው የሚገናኘውን የተከፈተ ሲሆን اقرأ كتابك كتابህን አንብብ ይባላል ይሄ اقرأ كتابك የሚለው يقال له اقرأ كتابك ተብሎ ነው የሚፈሰር اقرأ كتابك ተብሎ ይባላል መጽሐፍህን አንብብ كفى بنفسك اليوم عليك حسيبا ከመርማሪ በኩል አንተ በራስህ ላይ በቃህ ይባላል ከመርማሪ በስተኩል ይሄ ትልቅ የሆነ የአላህ ፍትህ ነው አለ ለምን አላህ Subhanahu Wa Ta'ala መርማሪነቱን
ወደ አላህና ወደ ሰውየው ነው ያስጠጋው የቂያማ ቀን የሚመረምረው አንድ ሰው ራሱን ነው ራስን መርምር ይባላል ከዛ ውጪ ደግሞ ፈራጁ ማን ነው አላህ ብቻ ነው እንጂ ማንም ላይ መፍረድ አይችልም ሱብሃንአላህ እሺ ስራዎች ሲባል የሚመዘኑ ስራዎች እንዴት ያሉ ናቸው ሐሳብ ሲገባ ሐሳብ ከስራው ውስጥ ገብቶ አንድን ሰው ያስቀጣል ወይ ከተባለ ስራ የሚባለው በመሰረቱ በአካላት የተሰራ በምላስ አንድ ሰው የሚናገረው ይሄ የሱ ስራው በተረፈ ቆርጦ የተነሳበት ጉዳይ ቆርጦ የተነሳበት ሐሳብ ልክ እንደ ስራ ነው ቆርጦ የተነሳበት ሐሳብ የተንቀሳቀሰበት ሐሳብ ልክ እንደ ስራ ሆኖ ይመዘገባል ለምሳሌ አንድ ሰው አንድን ሰው ለመግደል ከወጣ በኋላ ያ እገለዋለሁ ብሎ ይህ ሰው የተነሳበት የሆነ ሰው ቀድሞ ገደለው ይህ አሁን እገላለሁ ብሎ ሄዶ የነበረው ሟች ከአላህ ፊት ይጠየቃል ወይ ከተባለ መቼ ይቀርለታል ነብዩ ሰለላሁ ዐለይሂ ወሰለም ምን ሰላሉ إذا التقى المسلمان بسيفيهما فالقاتل والمقتول في النار ሁለት ሙስሊሞች በሰይፋቸው እየተጋጠሙ እንደሆነ ገዳይም ተገዳይም ወደ እሳት ናቸው ብለው هذا القاتل فما بال المقتول ይሄ ገዳይ ነው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች ይሄ ገዳይ ነው የሱ ጉዳይ ብዙም ጥርጣሬ ውስጥ አልከተተንም ነገር ግን የተገደለው ሰው ለምንድን ነው ጀሃነም የገባው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لانه كان حريص على قتل صاحبه እሱም ቢሆን ባልደረባውን ለመግደል ዋጉቶ የተነሳ ሰው ነው ስለዚህ በዚህ የተነሳ በውስጥ በነበረው ከባድ አቋም ምን ሆኗል ማለት ነው ሀም የሚባለው ይሄ ሐሳብ የሚባለው እንደ ቆራጥነት ደረጃ ከደረሰ ያስቀጣል ይሆናል መቆረጥ ደረጃ ከደረሰ ያስቀጣል አንድ ሰው ለመጥፎ ነገር ተነስቶ መጥፎ ነገር ሰራለሁ ብሎ ተነስቶ አስቦ ሁሉን ነገር ጨርሶ እየተንቀሳቀሰ ባለበት እሱ ባላሰበው ሁኔታ ነገሮች ቢሰናከሉ አይቀጣም ማለት አይደለም ይቀጣል ለዚህ ማስረጃው በሌላ የጠቀስነው ማስረጃ አለ አንድ ሐዲስ ሌላም እንደዚሁ ማስረጃ እንጀምርበትና ነብያችን አለይሂ ሰላቱ ወሰለም ዱንያ የአራት ሰዎች ነች ብለዋል አንደኛ አላህ Subhanahu Wa Ta'ala ገንዘብ የሰጠው ሰው አለ እንዲሁም ደግሞ ዕውቀቱን የሰጠው በዕውቀቱ አላህን የሚፈራና ስለ አላህ ስለሚያውቅ አላህን ስለሚፈራ በገንዘቡ መልካም ይሰራል يصل به رحمه ዝምድናውን ይቀጥልበታል ويتقي فيه ربه يتون اللهን ይፈራበታል በገንዘቡ መልካም ነገር ያደርጋል አንድ ነው ይሄ አላህ ሁለት ነገር የሰበሰበለት ሰው ነው ይሄ ትልቅ ደረጃ ላይ ያለው አላህ Subhanahu Wa Ta'ala ለአንዳንድ ሰዎች من رحمته وفضله በርግጥ በአንድ በኩል ፈተና ቢሆንም በሌላ መልኩ ደግሞ እንደዚህ ያለ ስራ የሚሰሩበት ከሆነ ፈተናው ወደ ተገልብጧል ማለት ነው ወደ ረህመት ተገልብጧል መሰጠት ፈተና ዕውቀትም ገንዘብም ይሁን ስልጣንም ይሁን የሆነ ዝናም ይሁን መሰጠት ፈተና ነገር ግን አንድ ሰው ይህን የተሰጠውን ነገር በመልካም ነገር እያዋለው የሚሄድ ከሆነ የተሰጠው ነገር ፈተናነት ወደ የት ይቀየራል ወደ ረህመት ይቀየራል ታዲያ ይሄ ሰው አላህ Subhanahu Wa Ta'ala የሰጠውን ዕውቀትና ገንዘብ ተጠቅሞ ምንድነው የሚያደርገው የአላህን ባሮች መርዳት መልካም ነገር ነው የሚሰራው ለራሱ ለአኺራው የሚጠቅመውን መልካም ነገር ይሰራል ማለት ሁለተኛው ሰው አላህ Subhanahu Wa Ta'ala ዕውቀቱን የሰጠው ነገር ግን ዕውቀት ማለት የሚጠቅም የሆነ ግንዛቤ ነው ዕውቀት የሚባለው የሚጠቅም ግንዛቤ እዛ ይሄንን የመጀመሪያውን ሰው ያይና ሁለተኛው ሰው ምን ይላል አላህ ገንዘብ አልሰጠውም ምነው አላህ እንደው እንደከሌ በሰጠኝ ይሄ ችግር የለውም ልብ በሉ እንደከሌ በሰጠኝና አላህ እኔም
መልካም በሰራው ብሎ መመኘት ችግር የለው ችግሩ የትኛው ነው እከሌ ጋር ያለውን ነገር መጥላት ይሄ حرام እከሌ ጋር ያለውን ኒዕማ እንኳን አይደለም ይወገድ ብሎ መመኘት ይቅርና መጥላት አላህ የሰጠውን ኒዕማ መጥላት ይሄ ሐሰድ ይባላል ምቀኝነት ይሄ አደጋ ነው ግን ይሄ ሰው ምቀኝነት ሳይሆን የያዘው ምንድነው ጥሩ ቅናት ይባላል እንደዚህ ያለ ጥሩ መንፈስ የተቀና ቅናት ያ ምንድነው አላህ Subhanahu Wa Ta'ala ምን ነው እንደሱ ባደረገኝና የሱን መንገድ መከተል ሆኜ ልክ እንደሱ መልካም በሰራሁ ብሎ ይመኛል እነዚህ ሁለት ሰዎች ይላሉ ነው ሰለላሁ ዐለይሂ ወሰለም ይሄኛው የሁለተኛው በንያው ከመጀመሪያው ጋር እኩል ነው ይላል فاجرهما سواء አጅራቸው እኩል ነው በንያው ይላሉ ነው ሰለላሁ ዐለይሂ ወሰለም ውስጡ ባለው ቆራጥ የሆነ ሐሳብ እና ፍላጎት አላህ Subhanahu Wa Ta'ala ልክ እንደዛኛው ሰው ምንዳን ይመነዳው የለህም ብሎ አላህ ይከለክለው ማለት ነው ሶስተኛው ምን አይነት ሰው ነው አላህ Subhanahu Wa Ta'ala ገንዘብን ሰጥቶት ጤንነቱ አለ ገንዘብ አለ እንደፈለገ ነው የሚያደርገው አላህ በሰጠው ገንዘብ የአላህ መሆኑን አያውቅም አንዳንድ ሰው እንደዚህ ነው ቂላቂል ነው ፈረስ ጋር ይሻላል ካንዳንድ ሰው ሉጓም አለው ፈረስ ጋር ሉጓም የሌለው ሰው አለ እንደፈለገ የሚሆን ማለት ነው ተላላይ ሆነ ታዲያ ይሄ ሰው ምን ያደርጋል አላህ Subhanahu Wa Ta'ala ይፈራል በገንዘቡ የፈለገው ማዕሲያ ያጨማልቃል ሰዎችን በገንዘቡ መበደል ሊሆን ይችላል በገንዘቡ ሰዎችን መጫንና መበደል ሊሆን ይችላል ሰዎች ለክፋት መስራት ማስገደል ደረጃ ሊደርስ ይችላል አንዳንዴ የመሳሰለው ለራሱም ደግሞ የተለያዩ ሆኑ حرام ቦታዎች ላይ መዋልና حرام የሆኑ ክንውኖችን በደንብ አድርጎ ማከናወን ይሄንን ያደርጋል ይሄ እንግዲህ አخبث المنازل ላይ ያለው ቆሻሻ ደረጃ ነው ያለው ከአላህ ዘንድ ማለት ይሄ እንደዚህ ሆኖ ሳለ አራተኛው ደግሞ መናጢ ምን ይላል ምንም አላህ ያልሰጠው ዒልም የለው ኢማን የለው ገንዘብ የለው መናጢ ነው የሁሉ ነገር መናጢ ይሄ ምን ይላል ምን ነው አላህ እንደዚህ ሰው በሰጠኝና ይላል እንደ ሶስተኛው ማለት ምን ነው እንደሱ በሰጠኝና እኔም እንደሱ እንደዚህ ባደረኩኝ ይላል ሰለላሁ ዐለይሂ ወሰለም ምን ይላል ይሄ አራተኛው ሰው ከሶስተኛው ሰው ጋር በወንጀል እኩል ነው እንግዲህ እሱ የጨፈረበት ሆቴል ገብቷል ጨፈረ አራተኛው ሰው እሱ የጠጣውን ኸምር አልጠጣም ገና ምኞት ላይ ነገር ግን በወንጀል ምንድናቸው እኩል ነው ስለዚህ ይሄ ሐሳብ የሚባለው የዛ አይነት ደረጃ ላይ ተደረሰ እንደዚህ በቁርጦ የመከተል ደረጃ ላይ ተደረሰ ያው ያስቀጣል ማለት ነው አንድ ሰው መልካም ነገር የሚሰራ የነበረ ሰው ነው በህመም ምክንያት ቤቱ ቀረነ ለምሳሌ ሁሉ ጊዜ ጀማዓ ሶላት የማይቀር ሰው ነው ጀማዓ ሶላት የማይቀር ሰው ነው በህመም ምክንያት ቤቱ ቀረ አሁን በህመም ምክንያት ሲቀር ሰውየው ከዚህ በፊት ጀማዓ ሶላት የሚሰግደውን የሆነን አጅር ያጣል ወይ ከተባለ አያጣም ነብዩ ሰለላሁ ዐለይሂ ወሰለም ሰለላሁ ሐዲስ ላይ إذا مرض العبد أو سافر عند باريا في التام وإن منجد سوطا كتب له مثل ما كان يعمل مقيما صحيحا إلن هونو بهجر ውስጥ ሆኖ ሲሰራው የነበረው ኸይር ስራ በአጠቃላይ ይጻፍለታል ጤነኛ ሆኖ በጤናው ሰዓት ሲሰራቸው የነበሩ መልካም ስራዎች በአጠቃላይ ይጻፍለታል ዛሬ ታመመ ተብሎ የማይጻፍለት አይሆንም ማለት ስለዚህ አንድ ሰው የሆነ ነገር ላይ ተነስቶ ሳይሳካለት ሲቀር ከአላህ ዘንድ አጅሩ ባዶ አይሆንም
بل عندهم ملوهن أجر يميغن ومن يهاجر في سبيل الله الله من قد هجرة يدرج إلى الله يجري في الأرض مراغما كثيرا وسعة صفات يغنى لنا ومن يخرج من بيته مهاجرا إلى الله ورسوله ولا الله هجرة أدرجاله بلو كبيته وتو ثم يدركه الموت هجرون الملم من قال لي من أغنى موت يغنى وصل إلى الله فقد وقع أجره على الله برقتم أجره كالله زند تغنيت ولا تعلم أن سود ተለያዩ ቀተል እማራለሁ ብሎ የተለያዩ እንቅስቃሴዎችን እያደረገ ባለበት ሞተ አው ታመመ ልክ ለዚህ ብሎ እንደወጣና የተለያዩ ሆኖ ችግሮች ያጋጠሙት ሰው ለጠለበ العلم ወጥቶ የተለያዩ ችግሮች ያጋጠሙት ሰው የሚያገኘውን አጅር ያገኛል ምን ስለሆነ ቆርጦ ተነስቶ በመሐከል ተቋረጠበት ማለት ነው ሌላው አንድን ሰው የሚያስመነዳ ነገር ምንድነው ወንጀል አስቦ አንድ ሰው ቁርጥ ያለው በቃ ወንጀል አስቦ ነበር ከዛ በኋላ ለአላህ ብሎ ወንጀል መስራቱን ተወ ለአላህ ብሎ አላህን ፈራ የዚህ ጊዜ ምንድነው የሚሆነው ወንጀል መተው ራሱ ሐሰና ይሆናል همنو እኮ አይደል የዚህ ጊዜ ሐሰና ይሆናል ለዛ ነው ወንጀል መተው ሐሰና እንዲሆን እንደሚሆን ማስረጃችን ምንድነው ነብያችን አለይሂ ሰላም ከዚህ በፊት የነበሩ ሶስት ሰዎች ብለው የጠቀሱት አንድ ሐዲስ አለ በሌላ ኡማ ውስጥ የነበሩ ሰዎች ናቸው አንደኛው እናትና አባቱ በጣም መልካም የሆነ ሰው ነበር ሌላኛው ደግሞ እንደዚሁ የተለያዩ ቅጥረኞችን ያሰራ ነበር የቀጠራቸውን ሰዎች አጅራቸውን ወይም ምንዳቸውን በጣም የሚጠብቅ ሰው ነበር ሌላኛው ሰው ደግሞ አላህ በአንድ ነገር ፈትኖት ነበር እዛም ያንን የተወጣ ሰው ነበር ወደ አንድ ጋራ ተጠጉና በሆነ ምክንያት ከዛ በኋላ ወደ ዋሻው ገብተው ባሉበት እንደ ዝናብም ነበረ ጨለማ የዋሻው የገቡበት በራፍ በቋጥኝ ይዘጋባቸዋል ሞባይል ሌላ የለም የሚጮህበት የለም አንድ ነገር ብቻ ነው ወደ አላህ መጮህ ብቻ ነው እንጂ ወዴትም የሚጮህበት የለም እነዚህ ጥሩ የሆኑ የአላህ ባሮች ስለነበሩ አላህ Subhanahu Wa Ta'ala ለነሱም ድጋፍ ለሌላውም ደግሞ መማሪያ እንዲሆንም ፈቃዱ ሆኖ የሰጣቸው አንድ ትልቅ ስጦታ አለ ቢጋ ምን ተባባሉ እርስ በራስ إنه لا ينجيكم من هذه الصخرة إلا أن تدعوا الله بصالح أعمال بملكام سراوچاچو ወደ አላህ እየተማጠናችሁ ይሄንን መልካም ስራ ነበር ሰርቼ አሳልፌ የነበረው ያ አላህ ምን ነው ተቀበለኝ እንደሆነ ከዚህ አይነት መከራ አውጣን በሚል ዱዓ አድርጉ ተባብለው ተነሱ እዛ አንደኛው ዱዓ አደረገ በአባት በእናቱ ጉዳይ እንደውም ከቀናቶቹ ሁሉ መራር የሆነውን አንድ ቀን አንስቶ እኔ የተለያየ እንጨት ፍለጋ ወጥቼ በቆየሁበት እነሱ ተኝተው መጥቼ እነሱ የሚተኙትን የሚበሉትን ማታ አካባቢ የሚበሉትን ምግብ የሚጠጡት ወተት ነገር ነበር ያንን አልሰጣኋቸውም በማለት አስቀምጬ ከተኛው አያዩትም በረሃብ ያጥራሉ ብዬ
እንዳልቀሰቀሳቸው ደግሞ እንቅልፍ ላይ ናቸው ብዬ እየቆምኩኝ እንደዚህ እየጠበቅኳቸው አድርጋለሁ። ምን አይነት ሙኽሊስ ሰው ነው ሱብሃንአላህ። ዛሬ መቼም ለማስላበስ እንደዚህ የሚያደርግ ከየት ነው? ጉግል ላይ የማታገኝም እንኳን ሁሉንም የሚያመጣው ሱብሃንአላህ። ቁጭ አድርጎት እንዳይተኛ ሳያዩት ያድራሉ። እንዳይቀሰቀሳቸው ደግሞ እንቅልፋቸው። የዚህ ጊዜ ምን አደረገ? ዝም ብሎ እንደዚህ ኩባያው እንዳያዘ መጠበቅ ጀመረ። فبرق الفجر ንጋቱ ወገግ አለብኛል እንደዚህ ሁሉ ሱብሃንአላህ ጀግና ነው። ይሄንን ተወሱል አደረገ። ይሄንን መልካም ስራ የሰራሁት እኔ ለአንተ ብዬ ከሆነ ያ አላህ አውጣና ያቺ የዘጋችባቸው ድንጋይ የተወሰነ ፈቀቅ አለች፣ ግን መውጣት አይችልም። አላህ የተወሰነ አሁንም ሊፈተናቸው ነው ማለት ነው። ሁለተኛው ቀጠለ። ሁለተኛው ያ አላህ እኔ ብዙ ቅጥረኞችን እቀጥረ ነበረ። ከቅጥረኞቼ መካከል አንዱ የሆነ ገንዘብ ነበረችው። ያንን ገንዘብ በጥጋም ማለት ነው ትቷት ሄደ። አንሶበት አረ ውሰድ እያልኩት ትቶት ሄደ። እኔ ደግሞ የሰው ሐቅ ነው ብዬ አንስቼ ዝም ብሎ ከሚቀመጥ ለስራለትና ላብዛለት ብዬ ተነሳሁና ሰራሁለት። ብዙ ሆነ፣ በጣም ብዙ የሆነ ንብረት ሲደርስ በጣም ብዙ ግመሎች ነው። ግመሎቹ ጠባቂ ሁላ አስፈልጓቸው ጠባቂ ባሪያ ሁላ ገዝቶለት ባሪያው ይጠብቃል። ባሮች አሉት፣ ግመሎች አሉት፣ የተለያየ የሆነ ንብረት አለ። ከዚህች ከትንሿ ሳንቲም የተነሳ ማለት በትንሿ ሳንቲም የሆነ ነገር ገዛለት። እያደገ ሲሄድ እንደዚህ እያለ በጣም ብዙ ነው። ከስንት ዘመን በኋላ ያ በጣም ችግሩ ሲጠናበት በሆነ ምክንያት ችግር ላይ ገባና ሲጠናበት እቺን ሳንቲም ለምን አልቀበልም ብሎ መጣ። ያቺን ድሮ ሳንቲም ይሰጠኝ ሲለው ይሄ ሁሉ የምታየው አንተ ነው አለ። ምንም ትቀልድብኛለህ? እኔ ትጨድኩት ትንሽ ገንዘብ ነች። እኔ እኮ ታላግጥብኛለህ እንደዚህ ትቀልድብኛለህ ብዬ ሳይሆን ቸግሮኝ ተሰጠኛለህ ብዬ ነው የመጣሁት። ሐቄን ነው የጠየቅኩህ አለ። እኮ ሐቅህን እኮ ነው የምለው። ይሄ ሁሉ ያንተ ሐቅ ነው ወሰደው ነው አለና አንዲትንም ግልገል ሳይተውለት ሁሉንም ጥርግ አድርጎ ይሄኛው ደግሞ ጎበዝ ነው ሁሉንም ጠርጎ ወሰደ። ኋላ ይሄ ሰው ምን ብሎ ተወሱል ያደርጋል? እዚህ ጉድጓድ ውስጥ ሆኖ ያ አላህ ይሄንን ያደረኩት ላንተ ብዬ ከሆነ አንተን ፈርቼ ከሆነ ካለንበት ጭንቅ አውጣን። አሁንም ከፈት አለላቸው ብዙ አይወጡም፣ ግን ያው ብርሃን በደንብ ይገባል። ግን መውጣት አይደለም የአንድ ሰው ዱዓ አደረገ። እዛ ሶስተኛው እንደዚህ የሚወዳት የነበረች አንድ ሴት ነበረችና ከሷ ጋር ማግለልን ይፈልጋል በተደጋጋሚ ማለት ግን አይሳካም። አንድ የችግር ጊዜ ይመጣባትና ያው የቸገረው እንደሚባለው እሷም እንደዚሁ በጣም ሲቸገራት ትጠጋዋለች። እሱም የሆነ ገንዘብ ይሰጣትና ነገሩ ይመቻችለታል። አንድ ሰው ከባለቤቱ የሚቀመጠው መቀመጥ ይላል ሐዲስ ላይ አንድ ሰው ከባለቤቱ የሚቀመጠው መቀመጥ በተቀመጠ ጊዜ እሷ አላህን የምትፈራ ሷሊህ ባሪያ ስለነበረች ጥሩ ሰው ነበረች። አላህን ፍራ አለች። የዚህ ጊዜ እዛ ደረጃ ደርሶ ተመለሰ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላል?
ቀጥሎ ይሄ ሰው እንዲህ ብሎ ዱዓ አደረገ ይላል ያ አላህ ይሄንን ነገር የሰውኩት ዘግዜ ብዙ ብር ሰጥቷል ይሄን ነገር እንዲመቻችለት ነው ይሄን ነገር የሰውኩት አንተን ፈርቼ ከሆነ ካለንበት ችግር አውጣ አላህ ከችግራቸው አውጥቷቸው ያንን ድንጋይ ዞር አድርጎላቸው فخرجوا يمشون ወጥተው መሄድ ጀመሩ ነው የሚለው ስለዚህም አሁን የተነሳንባት ዋና ነጥብ ምንድነው ወንጀልን መተው ራሱ ምንድነው ማለት ነው ወንጀልን አንድ ሰው አስቦ ለአላህ ብሎ ሲተወው ሐሰና ነው አስቦ ነበር ለአላህ ብሎ ሲተወው ሐሰና ነው ለዚህ ነው ሐሰና ባይሆን ኖሮ እንዴት ተወሱል ያደርግበት ነበር ሰውየው እንዴት አላህ ይቀበለው ሐሰና ስለሆነ ግን አላህ ተቀብሎታል ማለት خير እንግዲህ በዚህ አይነት እነዚህ ወንጀሎች ሲባል ሀም ሁላ ይገባባቸዋል እንደዚህ ያሉ ቆራጥ የሆኑ ሐሳቦችም ይገቡባቸውና ከነዚህ አይነት ነገሮች ጋር ነው የሚመዘነው ማለት ወንጀል አንዳንድ ሰው የሚተወው አቅቶት ነው ሄዶ ሳይሳካለት ሲቀር ይተዋል ለምሳሌ ሊሰርቅ ነው በበራህ በኩል ሄደ ዘበኛ አለ በአጥር በኩል ሄደ ሾክ የሚያደርግ አጥር አለ የሚያቃጥር የሆነ ውሻ ይኖራል እጭ ብሎ ተመለሰ ይሄ ሰው አሁን የተመለሰው ከወንጀሉ ጋር ወንጀል አለው ተባናል አንዱ ደግሞ ሊሰርቅ ነው እዛ መንገድ ላይ ሲጥር አውዝ ለምን ነከኝ ነው አላህ ለምን አልፈራብ ብሎ ተመለሰ ይሄኛው ደግሞ ሲመለስ ከምን ጋር የተመለሰ ከሐሰና ጋር አንደኛው ደግሞ ሊሰርቅ ነው ሊሰርቅ እየሄደ ነው ብዙም አልገፋበትም ጉዳይ ይሰርቃለሁ ብሎ ብቻ ወጥቷል ከቤት እዛ አንድ ጓደኛው ያዘና ሌላ ቦታ ዋለ ሌላ ቦታ ብሎ ምናምን የዛን ቀን ሳይሰርቅ መጣ ይሄ ደግሞ لا له أجر ولا عليه وزر نلال أجر ميلو من ميلو وانجل ميلو لمن ጥረቶችን አድርጎ ሳይሳካል ቀርቶ አይደለም የተወው እንደዛኛውም ደግሞ ለአላህ ብሎ አይደለም የተወው በሆነ አጋጣሚ ስለሆነ ይሄኛው አጅርም የለው ዊዝርም የለው خير በዚህ አይነት እንግዲህ የሚመዘኑ የተባሉት በዚህ አይነት አሁን በተናገርነው ሰፊ በሆነ መልኩ ነው ስራዎች የሚመዘኑት ማለት ነው خير ስራዎችም ወንጀሎችም አሁን ባልነው በገለጽነው መልኩ فآخذ كتابه بيمينه ይላል ኪታቡን በቀኙ ወሳጅ ያለ ነው ይሄ የሙእሚኖች ነው ብለናል وآخذ كتابه بشماله ኪታቡን ደግሞ በግራው የሚወስዳል ወይ ደግሞ من وراء ظهره ይሄ ወይ የሚለው ለጥርጣሬ ሳይሆን ለተንዊዕ በግራው የሚወስዳል ሌላው ደግሞ በምን የሚወስዳል ማለት ነው በስተጀርባው የሚወስዳል ነው كما قال سبحانه وتعالى وكل إنسان يلزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا ارسل من إلى القتلو من إلى فيحاسب الله الخلائق الله سبحانه وتعالى فطرة يتصاصب لله الله فطرة يتصاصب ويخلو بعبده المؤمن مؤمن بهنا وباريا الله يقلنا فيقرره بذنوبه بوانجلو يسرق القطوال كما وصف ذلك في الكتاب والسنة إهنن الله سبحانه وتعالى بكتاب النبي والسنة عند وصف لن وأما الكفار كهديان يهون دهن فلا يحاسبون محاسبة من توزن حسناته وسيئاته يسمى الكام سرانا مدفو سرا يميمزن عينت صو حساب على اللم يلاቸው ما كهديان فإنهم النسك لا حسنات لهم لهم
ከተሆኑ ምንም የሚባል ነገር የላቸውም ነው ሐሰና የሚባል ነገር የላቸው አንድ ሰው ካፊር ሆኖ የቲም የሆኑ ሰዎችን ሊረዳ ይችላል አንዳንድ ካፊሮች አሉ حتى لو ጌታ አለ ብለው እንኳን የማይሉ ይኖራሉ ወደ አውሮፓና አሜሪካ አካባቢ ያሉት ማለት ነው ጌታ አለ ብለው አይሉ አንዳንዶቹ አብዛኛው ጌታ አለ የሚል ሰው ነው ያለው አንዳንዶቹ አይሉ ከመሆኑም ጋር ግን የተለያየ እርዳታ ሲሰጡት ያለ ተቸገረ ሲባል ይረዳል የሚረዳው ለምንድን ነው እዚሁ ዱንያ ላይ መዝናናትን አገኛለሁ ነው ስለሚያስብ ሰው እንደዚህ የተቸገሩት ምናምን በመርዳት ይዝናናል ወይም በጣም ውጥረቱ ይቀንስለታል የተወሰነ ሐሳብ ጭንቀት ስላለባቸው ሰዎቹ ማለት ወዶ አይደለም እኮ እሱ አራዊት ፓርክ የሚዞሩ ሰዎች ጨንቋቸው አይሰግዱ አይጾሙ ቁርአን አይቀሩ እንዴት አይነቃቸው ሲጨንቃቸው ያው ትንሽ ተፈጥሯዊ ነገር ይሻላል ዝም ብሎ ግንብ ምናምን ተማየት ሰው ሰራሽ የሆነው ነገር ጭንቅ ይፈጥራል ይበለጥ ስለዚህ ተፈጥሯዊ ነገሩ ስለሚሻል ፓርክ ለባክ ይኖራል ويحاسب الله الخلائق الله سبحانه وتعالى خلائقون يتساسبال الله خلائقون يتساسبال مؤمنوችም ሒሳብ አለባቸው ወይ ከተባለ አዎ አለባቸው فسوف يحاسب حسابا يسيرا ቀለል ያለ የሆነ ሒሳብ ይተሳሰባል ይላል ነብያችን አለይሂ ሰላቱ ወሰለም ከሙእሚኖች ውስጥ ደግሞ ሒሳብ የሌለበት ሰው እንዳለ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ የሰሃይን ያለ ሐዲስ ነው ከኡማቸው 70 የሚሆኑት ጀነት እንደሚገቡ ያለምንም ሒሳብና ሒሳብ ማለት ምርመራ ያለምንም ምርመራና ያለምንም ቅጣት ጀነት የሚገቡ ሰዎች እንዳሉ ተናግረው ነበር እንደውም ሷሐቦቹ ማን እንደሆኑ በጊዜው ነብዩ ሰለላሁ ዐለይሂ ወሰለም ቶሎ ስላልነገሯቸው ማን ይሁኑ ብለው ብዙ መላምት እየመቱ ነበር በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ والذين لا يسرقون ولا يكتمون ولا يتطيرون وعلى ربهم يتوكلون قد ምናምን ብለው በተለያየ ዝም ብሎ ልማዳዊ በሆነ ነገር የማያምኑና አላህ Subhanahu Wa Ta'ala ብቻ ነገሮችን የሚያደርግ መሆኑን አምነው በአላህ ላይ ብቻ የሚመኩ ናቸው ማለት ነው ሰለላሁ ዐለይሂ ወሰለም ተናግረዋል 70 ሰዎች በአንድ ሪዋያ ላይ እንደመጣው مع كل واحد 70000 ይላል ከያንዳንዱ ከ70 ከያንዳንዱ ጋር 70 ያለ ይላል 70 በ70 ነው ታባዛው ቁጥራቸውን ለማወቅ ማለት እነዚህ አይነት ሰዎች ያለ ሒሳብና ያለ አዛብ ጀነት የሚገቡ ናቸው አንስ ሞባይል አለ አይደል 70 በ70 ያለ ቁጥሩን አናውቀውም ማን ያነበው እንዳትሩ ስንት ነው 490 ሚሊዮን እኔ እንደዛ ነው ልክ ከእንትኑ ጋር እንዳለው ነው ምን አላችሁ ሲደሞ ተግባባን ማን ነው የደመረዋል እንደዛ ነው 49 ነው ወይስ ያያችሁ ዜሮውን ተደምስ ስንት ዜሮ ነው ያለው 8 ዜሮ ስለዚህ ስንት ነው አራት ቢሊዮን ነው
ይሄ ነው ቁጥሩ እንግዲህ የምታዩት ማለት ነው لا اله الا ይሄ የእንትንም ቁጥር ላይ እንደዚህ ሆነ የመላእክቶቹ ቁጥር ላይ جهنم ትመጣለች لها 70,000 زمام من الحديث አለ 70,000 መጎተቻ ልጓም ያላት ሲሆን ከ70,000 ጋር ስንት አለ እንደገና ከእያንዳንዱ ልጓም ጋር 70,000 መላእክት አለ ማለት ልክ እንደዚሁ ያለ ነው አብሮም ይያያዝ ነው እሺ በደንብ አስቡትና ያ ነው ቁጥሩ ማለት ነው ምን ይላል ወይሐሲቡ الله الخلائق الله خلائقን ይተሳሰባቸዋል ማን ነው የቂያማ ቀን የሚጠየቀው ከተባለ አላህ Subhanahu Wa Ta'ala خلائقን ያለው አይደል ፍጥረታትን ሲባል ጅንና የሰው ልጆች የሚጠየቁት እነዚህ ናቸው ካፊሮቹም ሙእሚኖቹም ይተሳሰባሉ አላህ Subhanahu Wa Ta'ala ይመረምራቸዋል እንስሳዎቹ የሆነ እንደሆነ ቂሳስ ብቻ ነው ያለባቸው ቂሳስ ማለት እንዳደረጉት መደረግ ማለት ይሄ ነው እንጂ ሒሳብ አይደለም أنه يقتص للشاة الجلحاء من الشاة القرناء من الحديث عند يللات لهونچوا عند ካላት ከሆነችዋ ተካፋለች ይቀማ ገን ይላል ዛሬ አንዱን ይበድል ይሆናል በቀንዳቸው አንዱን ይወጋል ልክ እንደዚሁ ይሄ ሳይቀር አላህ Subhanahu Wa Ta'ala የሱን ፍትህ የሚያሳይበት ጊዜ ስለሆነ ቀንድ የሌላት የሆነችዋ እንድትወጋት ይደረጋል ከዛ በኋላ ምን ይባላል ኩኑ ቱራበን አፈር ሁኑ ይባላል አፈር ሁኑ ሲባሉ እነሱ ወደ አፈርነት ይቀየራሉ ጀነት መግባት የሚባል ነገር የለም ለምን የተክሊፍ ቦታ አቅል የላቸው ዝም ብሎ እንስሳ ጋር ያለው ምንድነው ስሜት ነው አንዳንዱ ሰው ለዛ ነው እንስሳ የሆነው አንዳንዱ ሰው እኮ ስሜት ነው እንጂ አእምሮ የለውም ዝም ብሎ መሄድ ሲፈልግ ይላል መተኛ ሲፈልግ ይተኛል እንደዚህ ነው ይሄውን ስሜት ነው ይታመማል እንስሳ ልክ እንደዚህ ይታመማል ይሄ ስሜት ነው አቅል አይደለም المهم እነዚህን አሁን ስሜት ያላቸውን ነገር ግን አቅል የሌላቸውን አላህ Subhanahu Wa Ta'ala ቅሳስ አንዱን እንዳደረገው እንዲያደርገው ይደረግና አፈር ሁኑ ይላቸዋል የዚህን ጊዜ ነው ካፊር የሆኑ ሰዎች ويقول الكافر يا ليتني كنت ترابا من ነው እኔም እንስሳ ሆኜ በነበርና አፈር በሆንኩኝ ማለት ነው كنت ترابا ማለት አፈር በሆንኩኝ ብሎ መመኘቱ ከሰውነት ይልቅ እንስሳነትን መመኘቱን ነው የሚያሳየው نعوذ بالله خير እንግዲህ የሰው ልጅ መሆን ትልቅ ጸጋ ግን ደግሞ አኺራ ላይ ያለውን ጀነቱን ካላገኘ ደግሞ ትልቅ ስራት ነው መሆኑ ትልቅ እድል ነው ማለት መሆኑ ትልቅ እድል አውሶ አላህ ስልምናን የሰጠው ሰው ስልምናውን በደንብ ይዞ ከገፋበት ይህን የሚያክል ትልቅ ኒዕማ የለም ويخلو بعبده المؤمن فيقرره بذنوبه الله سبحانه وتعالى مؤمن የሆነ ባሪያውን ያገልበትና ይላል فيقرره بذنوبه በወንጀሉ ያስረጋግጠዋል ነው የሚለው በወንጀሉ ያስረጋግጠዋል ማለት ምን ማለት ነው ከተባለ እንዲህ ባለው ቀን እንዲህ አድርጋል ይላል አዎ ጌታዬ እንዲህ ባለው ቀን እንዲህ አድርጋል አዎ ይሄ ነው ያስረጋግጠዋል ከዛ አላህ ምን ይለዋል ሙእሚን ለሆነ ባሪያው سترتها عليك في الدنيا وانا اغفرها لك اليوم دنيا ላይ ستر ይልሃል ዛሬ ምምርልሃል ይሄ حسابا يسيرا يتبالو ይሄ የሙእሚኑ ማለት
አላህ ሊቀጣው የፈለገውን ግን ምን ያደርጋል? ውስጣዊ ጥያቄዎችን ይጠይቀዋል። ለምን እንዴት የሚል ጥያቄ ማለት እነዚህ ያሉ ጥያቄዎችን የተጠየቀ ሰው ነጃ ይወጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። من نوقش الحساب عذب ቅጣትን ማነው ሒሳብን ወይ ምርመራን በጣም የተመረመረ ሰው ይቀጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በጣም የተመረመረ ሰው የሙእሚኑ እንዴት ነበረ ቀደም ያለ እንዴ ያለውን ሰርተሃል አው ሰርቻለሁ ኢቅራር ብቻ ነው ማስረጋገጥ ነው እንጂ በጣም መመርመር አይደለም። ሒሳብን የሲራን ያለው ቁርአን ላይ ቀለል ያለ ከበድ ያለ ምርመራ ከሆነ ይጠፋል። واما الكفار كهديان يهونون دون فلا يحاسبون محاسبه من توزن حسناته وسيئاته የሱ መልካሙ ስራና መጥፎ ስራ የሚመዘኑለት አይነትን ምን አይመዘንም ምርመራ አይመረመርም ማ ካፊሩ ለምን فانهم لا حسنات لهم እነሱ ምን የላቸውም ይያልና ሐሰና የላቸውም ቀደም ነው እዚህ ጋር ነው የነገርኳችሁ የተለያየ ሆነን ኸይር ስራ ሊሰሩ ይችላሉ ችግርተኛ ይረዳሉ ኢትዮጵያ ደሃነች ብሎ ስንዴ ሊልክ ይችላል ግን ምን የለው ለዚህ ለላከበት ስንዴ ማለት ነው አጅር የለው የት ዘንድ ያልነው አኺራ ላይ አጅር የለው ዱንያ ላይ አላህ በዱንያ ላይ ይሰጣቸዋል የሰሩበትን ኸይር አይከለክላቸውም በዱንያ ላይ እዚሁ በዱንያ ላይ በተለያየ ነገር እንዲጨርሱት አላህ ያደርግላቸው ሐሰናት የቂያማ ቀን የሚመዘን ሐሰን አላቸው ወይ ከተባለ የላቸው ምን ጨርሶታል ሐሰናቸው ኩፍር ጨርሶ ከኩፍር በላይ ምንም የለም ከሽርክ በላይ ምንም የለም ስለዚህ አንድ ሰው ክህደት ውስጥ ከወደቀ ወይም በአላህ ማጋራት ውስጥ ከወደቀ ምንም ሐሰና የለውም ሽርክና ኩፍር ውስጥ ሳይገባ በጣም ብዙ ማዕሲያዎችን የሰራ ሰው ይሻላል ሰው የገደለ ይሻላል በሌላ አገላለጽ ሰው መግደል ትልቅ ወንጀል ነው ሰው መግደል ትልቅ ወንጀል ነገር ግን 99 ሰው ገድሎ የነበረው ሰው የት ነው የነታ درجة توبارك لكن فإنهم لا حسنات لهم ولكن نقل قنيلا تعد أعمالهم سراوات شاتشو يقوى الترالو فتحصى እያንዳንዱ ስራ ተቆጥሮ ያልቃል ማለት ነው تعد اعمالهم فتحصى ስራቸው ተቆጥሮ ያልቃል ይሄ ነው በቃ ይባላል فيوقفون عليها በሷ ላይ ይቆማሉ ማለት ስራቸው ነው ተብለው በስራቸው ላይ ይቆማሉ ስራ አይደለም ያው እየተባሉ ማለት ይቆማሉ ويقررون بها በዛም ደግሞ ኢቅራር ይደረጋሉ ኢቅራር ያስደርጓቸዋል መላእክቶቹ ኢቅራር ያደርጓቸዋል ማለት ነው ራሳቸውን እንዲያረጋግጡ ያደርጓቸዋል ይሄ ነው ሒሳብ ይለያያል ማለት ነው የኩፋሮች ሒሳብና የሙእሚኖች ሒሳብ ይለያያል የኩፋሮቹ ሐሰና ያለው አይነት ሰው ምርመራ አይደለም ማለት ነው የነሱ ምንም አይነት ሐሰና የሚመዘን የሆነ ሐሰና የላቸውም ስራቸው በአጠቃላይ በኩፍር ተበላሽቷል አላህ ይጠብቀን ሱብሃንአላህ ባይሆን አላህ Subhanahu Wa Ta'ala የሰሯቸው ስራዎች በአጠቃላይ በርግጥ አንድ ሰው ካፊር ሲሆን ስለሰራው ስለ ኩፍሩ ብቻ ነው የሚጠየቀው ወይስ ሶላት ስላለመስገዱ ስላለመጾሙ ዘካ ስላለመስጠቱ በዝርዝር ይጠየቃል ወይ ከተባለ በዝርዝር ነው የሚጠየቀው የሚገርመው ይሄ ኩፍሩንም ተጠይቆ በዝርዝር ያሉ የእስላም ህግጋትን እያንዳንዱ ይጠየቃል አልሰራህም ይባላል ይሄን ሁሉ የተለያዩ ወንጀሎችንም እንደዛው ይጠየቅበታል ማለት ነው የሰራውን ኸይር ስራስ ምን አጥፍቶበታል ከዚህም ጋር ኩፍሩ አጥፍቶበታል እና ትልቅ ኪሳራ ነው ይሄ ኩፍር የሚባል ነገር ማለት
ይሄ እንግዲህ ምን አለ እዚህ ኪታቡ ላይ تعد اعمالهم فتحصى ስራቸው ይቆጠርና አጠቃላይ ይደረሳል በቃ ስራቸው የተባለው በአጠቃላይ አላህ ያደርሰዋል فيوقفون عليها በሱ ላይ ይቆማሉ ማለት እዚህ ውስጥ አሁን እዚህ ከተዘረዘረው ውስጥ ያንተ ስራ ያልሆነ አለ ወይ ተብሎ ሰውየው ይቆማል በስራው ላይ ويوقفون የሚባለው ያ ነው ويقررون بها ويجزون بها ያስረጋግጧቸዋልም አላህ ያስረጋግጣቸዋል ወይም ደግሞ መላእክቶቹ ويجزون بها እንደገና ደግሞ ይመነዱበታል ካፊሮቹ በምን ስራቸው በዚህ በመጥፎ ስራቸው መጥፎ የሆነ ምንዳ ይመነዳሉ አላህ ምን ይላል فلننبئن الذين كفروا እነዛን የካዱትን ሰዎች እንነግራቸዋለን بما عملوا ይሄ ነው እንግዲህ يوقفون የሚለው ይሄ يقررون የሚለው فلننبئن الذين كفروا እነዛን የከፈሩ ሰዎች እንነግራቸዋለን بما عملوا በሰሩት ولنذيقنهم እናቀምሳቸዋለንም من عذاب غليظ ከበድ ካለ ቅጣታችን ይላል وشهدوا على انفسهم انهم كانوا كافرين በራሳቸው ላይ መሰከሩ እነሱ ካህዲያን እንደነበሩ ይላል ስለዚህ እነሱ ራሳቸው ላይ ኢቅራር ያደርጋሉ فاعترفوا بذنبهم فسحقا لاصحاب السعير اعتراف ያደርጋሉ ስለ ራሳቸው ኩፍርም ያረጋግጣሉ በደንብ ማለት هذا وصلى الله وسلم وبارك على نبينا محمد